የክርስቶስ ኢየሱስ ሰላምና ጸጋ ለእናንተ ይሁንላችሁ። ዛሬ ምሽት የመጣሁት አንድ መልእክት ላስተላልፍ ብዬ ነው። እንግዲያውስ በመጽሐፍ ቅዱሳችን ላይ በራእይ መጽሐፍ ምዕራፍ 1 ከቁጥር 18 ላይ ያለው የእግዚአብሔር ቃል እንደዚህ ይላል፣ ሞቼም ነበርሁ ከዘላለም እስከ ዘላለም እኔ ሕያው ነኝ ካለ በኋላ የሞትና የሲኦልን መክፈቻ አለኝ ይላል። ቅዱሳን አንድ ልነግራችሁ የምፈልገው ነገር ምንድነው? በመጽሐፍ ቅዱስ ላይ ለሞትም ለሕይወትም መክፈቻና ስልጣን ያለው ኢየሱስ ክርስቶስ ብቻ ነው። ማንም ሰው ሊነጥቃችሁና ሊጎዳችሁ ሊያጠፋችሁ በፍጹም አይችልም። እግዚአብሔር በእናንተ ሕይወት ላይ ያሰበው ያቀደው ነገር ብቻ ነው የሚሆነው እንጂ ሰይጣን እንዳለም ሁኔታም እንዳለ በተለያዩ ነገሮች እንደተከሰሳችሁ እንደተከበባችሁም ሳይሆን እግዚአብሔር በሕይወታችሁ ያለው ነገር ብቻ ነው የሚሆነው። እሞታለሁ ብላችሁ የምትፈሩ ሰዎች ብትኖሩ እንኳን ዛሬ ምሽት አንድ መልእክት አለኝ። ምንም ከክርስቶስ እጅ ማንም ሊነጥቃችሁ አይችልም። እናንተ ያላችሁት በእግዚአብሔር እጅ ነው። እግዚአብሔር በነፍሳችሁን በዋጋ ገዝቷችኋል። እግዚአብሔር የራሱ አድርጎ ዋጅቷችኋል። ስለዚህ እናንተ የክርስቶስ ብቻ ናችሁ። ዛሬ ይህን አምናችሁ እንድትቀበሉ ጸልያለሁ። በኢየሱስ ክርስቶስም በተለያየ ሁኔታና ጭንቀት ውስጥ ያላችሁ በኢየሱስ ስም የእናንተ ነፍስ ያለው በክርስቶስ ኢየሱስ እጅ ነው። በኢየሱስ ስም ተባረኩ። አሜን።